ሰላም ጤና ይስጥልን ተከታዮቻችን ሳምንታዊ የለሚ ዜናን ይዘንላችሁ ቀርበናል። ከዜናዎቹ ጋር ስለናት ግርማ ነኝ። በቅድሚያም አበይት ዜናዎችን አቀርብላችኋለሁ። የለሚ ኩራ ክፍለ ከተማ አስተዳደር ከኢትዮጵያ አየር መንገድ ጋር በጋራ ጉዳዮች ላይ አብሮ ለመስራት ስምምነት ፈጸመ። የተገኘ ውጤት በማጽናት ቀጣይነቱን ለማረጋገጥ በላቀ ትጋት ልንሰራ ይገባል ሲሉ የለሚ ኩራ ክፍለ ከተማ ፐብሊክ ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት ኃላፊ የሆኑት አቶ ድሪብሳ ተስፋ ተናገሩ። እነዚህንና ሌሎች ዝርዝር ዜናዎችን ይዘንላችሁ እንቀርባለን። አብራችሁን ቆዩ። የለሚ ኩራ ክፍለ ከተማ አስተዳደር ከኢትዮጵያ አየር መንገድ ጋር በጋራ ጉዳዮች ላይ አብሮ ለመስራት ስምምነት ፈጸመ። የለሚ ኩራ ክፍለ ከተማ አስተዳደር ከኢትዮጵያ አየር መንገድ ጋር በልማትና በልዩ ልዩ የጋራ ጉዳዮች ላይ በጋራ ለመስራት ከስምምነት ላይ መድረሱን አስታወቀ። የክፍለ ከተማው ዋና ስራ አስፈጻሚ አቶ አድማሱ ደቻሳ ባደረጉት ንግግር ከአንጋፋው የኢትዮጵያ አየር መንገድ ጋር አብሮ መስራት ትልቅ ብሔራዊ ኩራት መሆኑን በመግለጽ በተለይም አየር መንገዱ በልማትና በክረምት የዘጠና ቀን እቅድ ተግባራት ላይ አሻራ ለማሳረፍ መስማማቱን ታሪካዊ ተደርጎ የሚቆጠር ተግባር ነው ብለዋል። የኢትዮጵያ አየር መንገድ የሰው ኃይል አስተዳደር ምክትል ፕሬዝዳንት አቶ በቀለ ባዬ በበኩላቸው ከክፍለ ከተማው ጋር በልማትና በጋራ ጉዳዮች ዙሪያ አብረው እንዲሰሩና የክፍለ ከተማውን የ90 ቀናት እቅድ ተግባራትን እንደሚደግፉ የገለጹ ሲሆን ቀጣይነት ባለው መልኩ አብሮ ለመስራት ቃል ገብተዋል። በከተማ ግብርና ኤክስቴንሽን ዘርፍ ዘመናዊ የግብርና ስራዎችን በመተግበር የአርሶ አደሩን ምርትና ምርታማነት ለመጨመር ጥረት እየተደረገ መሆኑ ተገልጿል። የለሚ ኩራ ክፍለ ከተማ አርሶ አደርና ከተማ ግብርና ጽሕፈት ቤት የ2017ና 18 የክረምት የእርሻ ወቅት አስመልክቶ በወረዳ 6 አስተዳደር በኬ ተብሎ በሚጠራው አካባቢ በአርሶ አደሮች ማሳ በመገኘት የከተማ ግብርና ኤክስቴንሽን ድጋፍ በማድረግ አርሶ አደሮችን በኩታ ገጠም የእርሻን መስመር እንዲዘሩ አድርገዋል። የለሚ ኩራ ክፍለ ከተማ አርሶ አደርና ከተማ ግብርና ጽሕፈት ቤት ኃላፊ አቶ እንደሰን አብዩ ዘመናዊ ግብርናን ተከትሎ መዝራት ምርትና ምርታማነትን እንደሚጨምር በመግለጽ ጽሕፈት ቤቱ በኩታ ገጠም እርሻ በመስመር በመዝራት ውጤታማነቱን በማሳደግ አስፈላጊውን ድጋፍ እንደሚያደርግ ተናግረዋል። ኃላፊው አክለው በተያዘው የምርት ዘመን ያሉ ጸጋዎችን በመጠቀም ሰፊ ስራ መሰራቱን በማውሳት አርሶ አደሩ ከባህላዊ የእርሻ ልምድ በመውጣት ዘመናዊ አሰራርን ተከትሎ ውጤታማ እንዲሆን ጥሪ አቅርበዋል። በስፍራው ተገኝተው ያነጋገሩ ናቸው አርሶ አደር ለታ ስለ ሁኔታው ሲገልጹ ከዚህ በፊት በኩታ ገጠም እርሻ የመዝራት ልምዳቸው ዝቅተኛ ቢሆንም አሁን በኩታ ገጠም እርሻን በመስመር በመዝራት የበለጠ ለማምረት ከፍተኛ ፍላጎት እንዳላቸው ተናግረዋል። የክፍለ ከተማው ስራ ዕድል ፈጠራ የሌማት ትሩፋትና የድህነት ቅነሳ አብይ ኮሚቴ ከ90 ቀን የ55 ቀናት እቅድ አፈጻጸም ግምገማ አካሂደዋል። በለሚ ኩራ ክፍለ ከተማ አስተዳደር የስራ ዕድል ፈጠራ የሌማት ትሩፋትና የድህነት ቅነሳ አብይ ኮሚቴ ከ90 ቀናት ንቅናቄ የ50 ቀናትን አፈጻጸም ሪፖርት እና የቀጣይ አቅጣጫዎችን አስመልክቶ ከሚመለከታቸው የክፍለ ከተማና የወረዳ ሴክተር ባለድርሻ አካላት ጋር ውይይት አካሂደዋል። መድረኩንም የመሩት የክፍለ ከተማው የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፋንታው ሌማንቾ በ90 ቀናት ውስጥ ለማከናወን ከታቀዱት መካከል የ55 ቀናት አፈጻጸም ተስፋ ሰጪና ለእቅዱ ስኬት አመላካች ናቸው በማለት የስራ ዕድል ፈጠራና የከተማ ግብርና ተግባራትን ሁሉም ማህበረሰብ የስራውን ባለቤት እንዲሆን በሰፊ ንቅናቄ በመስራት የ90 ቀናት እቅዶቻችንን ከግብ ማድረስ ይጠበቅብናል ብለዋል። የለሚ ኩራ ክፍለ ከተማ ምክትል ዋና ስራ አስፈጻሚ አቶ ልመንህ ምህረቱ በበኩላቸው በ90 ቀናት ንቅናቄ ከእቅድ በላይ ለማሳካትና ከተረጂነት ወደ አምራችነት ተግባር ላይ በማተኮር እንዲሁም የሰው ተኮር ተግባራትና የስራ ዕድል ፈጠራ ላይ በእጅጉ መረባረብ እንደሚገባ አሳስበዋል። የተገኘውን ውጤት በማጽናት ቀጣይነቱን ለማረጋገጥ በላቀ ትጋት ልንሰራ ይገባል ሲሉ የለሚ ኩራ ክፍለ ከተማ ፐብሊክ ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት ኃላፊ አቶ ድሪብሳ ተስፋ ተናገሩ። የለሚ ኩራ ክፍለ ከተማ ፐብሊክ ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት በ2017 በጀት ዓመት የስራ አፈጻጸም በከተማ ደረጃ አንደኛ መውጣቱን አስመልክቶ የተገኘውን ውጤት ማስቀጠል በሚቻልበት አግባብ ከጽሕፈት ቤቱ አመራሮችና ባለሙያዎች ጋር ምክክር አድርገዋል። የጽሕፈት ቤቱ ኃላፊ አቶ ድሪብሳ ተስፋ ምክክሩ ባስተላለፉት መልእክት የተገኘውን ውጤት በየደረጃ ያሉ የጽሕፈት ቤት አመራሮች ከባለሙያዎች እንዲሁም ከባለድርሻ አካላት ጋር የልፋቱን ውጤት ነው ብለው በተገኘው ውጤት መዘናጋት ሳይኖር ውጤት ይበልጥ በማጽናት ቀጣይነቱን ለማረጋገጥ በላቀ ትጋት ልንሰራ ይገባል ብለዋል።
በለሚኩራ ክፍለ ከተማ አስተዳደር በ2017 በጀት ዓመት ለ38090 ወጣቶችና ሴቶች የስራ ዕድል መፈጠሩ ተገለጸ። የለሚኩራ ክፍለ ከተማ አስተዳደር ስራና ክህሎት ጽሕፈት ቤት የ2017 ዓ.ም የስራ አፈጻጸም እውቅና ሽልማት መርሃ ግብር አካሂዷል። በመርሃ ግብሩ ላይ ተገኝተው ንግግሩ ያደረጉት ክፍለ ከተማ ምክትል ዋና ስራ አስፈጻሚና የስራ ክህሎት ጽሕፈት ቤት ኃላፊ አቶ ልመን ምህረቱ በ2017 በጀት ዓመት ከሪፎርም ስራዎች ጀምሮ የአገልግሎት አሰጣጡን በማዘመን ውጤታማ ስራ መከናወኑን ገልጸዋል። አቶ ልመንህ አክለው ለ38090 ወጣቶችና ሴቶች የስራ ዕድል በመፍጠር ተጠቃሚ ማድረግ መቻሉንና ኢንተርፕራይዞችን በማደራጀትና የገበያ ትስስር በመፍጠር ረገድም ውጤታማ ስራ የተሰራ መሆኑን ጠቅሰው በቀጣይም ከፍታችንን በማጽናትና ነጋችንን በማላቅ ለበለጠ ውጤት መትጋት ያስፈልጋል ብለዋል። የክፍለ ከተማ ስራና ክህሎት ጽሕፈት ቤት ምክትል ኃላፊ ወይዘሮ ቤዛ ደመቀ በበኩላቸው በክፍለ ከተማው ያሉትን ጸጋዎች በመለየትና በአግባቡ በመጠቀም የወጣቶችን የስራ ዕድል ተጠቃሚነት ለማረጋገጥ በትኩረት መሰራቱን ጠቅሰው ብቃት የወጣቶች ስራ ላይ ልምምድን በአግባቡ በማከናወንና የግንዛቤ ማስጨበጫ ስራዎችን በማጠናከር መሰራቱን ገልጸዋል። በመርሃ ግብሩ ላይ በ2017 በጀት ዓመት የስራ አፈጻጸም ምዘና የላቀ ውጤት ላስመዘገቡ አካላት እውቅና ሰጥተዋል። ለዛሬ የያዝናቸው ዜናዎች እነዚህ ነበሩ። በሌላ ዜናዎች እስክንገናኝ ቸር ሰንብቱ።